በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከወላይታ ጋር ነው የተዋጋችው? ኢትዮጵያ ከአድዋ ላይ ማን አሸነፈ? ሆሳና። እሺ አመሰግናለሁ የተከበራችሁ ተመልካቾቻችን። እሺ ስምን ንገረኝ። ነጋ ዳሪሎ ደምሴ። እሺ እጅግ አድርጌ አመሰግናለሁ። 5 ጥያቄ እጠይቃለሁ። አምስቱን ከመለሳችሁ 100 ብር ካርድ አላችሁ ማለት ነው። የመጀመሪያ ጥያቄ ከአንተ ነው የመጀመሪያው። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከጣሊያን ጋር። እሺ አመሰግናለሁ። በመጀመሪያ ስምን ትገልጽልኛለህ? ሄኖክ ታምሩ እባላለሁ። ሄኖክ ታምሩ 5 ጥያቄዎችን እጠይቅሃለሁ። አምስቱንም ከመለስክ የ100 ብር ካርድ ሽልማት ይኖራል ማለት ነው። የመጀመሪያው ጥያቄ በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ከጣሊያን ጋር በትክክል መልሶታል። በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ 4000 ጦር ይዞ ወደ ውጊያ ቀጠና ያመራው ፊታውራሪ ማን ይባላል? እሺ ጥያቄው ትደግማለህ? በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦር አሰልፎ ወደ ጦር ሜዳ ያቀናው ፊታውራሪ ማን ይባላል? ፍልስጤማውያን በአድዋ ጦርነት ጊዜ ከሀዲያና ከከምባታ አካባቢ ከ4000 በላይ ጦረኞችን ይዞ ወደ ውጊያ ቀጠና ያመራው ማን ይባላል? የሰውዬ ስም አሉላ ኮሎኔል በየነ ጴጥሮስ